በእያንዳንዱ እንቅስቃሴሽ በቅድሚያ ለራስሽ ቦታ ስጪ። ምክንያቱንም ሰው ቦታ ይሰጠኛል ብለሽ በፍጹም እንዳታስቢ። ሁሉም ሰው የየራሱ ሩጫ ስላለበት ሰው ቅድሚያ ይሰጠኛል ብለሽ ማሰብ የለብሽም። ለየራስሽ ለእያንዳንዱ እንቅስቃሴ ራስሽ ነሽ ለራስሽ ቦታ መስጠት ያለብሽ። አሁን አንዳንድ ሰዎች ጠዋት እንቅልፋቸውን እንደተነሱ ስራ ጨርሰው ነው ቁርስ የሚበሉት። ቁርሳቸውን ሳይበሉ ነው ስራቸውን የሚሰሩት። ቅድሚያ ለራስሽ ስጪ። ጠዋት ከእንቅልፍሽ ስትነሺ ውሃ ጠጪ። ከዛ ቁርስሽን ብይ። ከዛ በኋላ ስራሽን ትሰሪያለሽ። ምክንያቱም ቅድሚያ ለራስሽ ቦታ ነው መስጠት ያለብሽ። ለስራሽ ሳይሆን ለራስሽ ቦታ መስጠት፣ ለራስሽ ጊዜ መስጠት ይኖርብሻል። አንቺ ዛሬ ላይ ራስሽን ከተንከባከብሽ፣ ጥሩ ጥሩ ነገር ገዝተሽ ከተጠቀምሽ፣ ጥሩ ነገር ገዝተሽ ከበላሽ፣ ብዙም ጊዜ ሰው ቤት የምንሰራ ልጆች እንዲህ ፕሮቲን ቫይታሚን ያለ ነገር ላናገኝ እንችላለን። እኛ ለራሳችን 20 ሪያል እና 50 ሪያል ገዝተን ለመጠቀም በጣም እንሳሳለን። ምክንያቱም እኔ ስለማውቀው እኔ ቦታው ላይ ስለሆንኩኝ። ግን የሆነ ሰው ተቸገርኩኝ ሲል ከዛ በላይ የምንሰጥ ሰዎች ነን። አብሶ ደግሞ እኛ ኢትዮጵያውያኖች ስንባል ለራሳችን የማናወጣ ሰዎች፣ ለሰው ሲሆን ከራሳችን በላይ ተበድረን የምንሰጥ ሰዎች ነን እኛ ኢትዮጵያውያኖች ስንባል። ይሄ መልእክቴ አጠቃላይ ፖይንት ይዤ መጣሁት። መልእክቴ አብሶ ደግሞ ማዳም ቤት የምትሰሩ እህቶቼ፣ ማዳም ቤት የምትሰሩ እህቶቼ፣ ይሄ መልእክት ለእናንተ ነው። ትጠቀሙበታላችሁ። እኔ የቀረፍኩት ነው፣ እናንተም ትቀርፉበታላችሁ። የነበረኝን ችግር የቀረፍኩበት ነው እኔ ቦታው ላይ ስላለሁኝ። ብዙ ጊዜ እኔ አሁን ከሌላ ዜጋ ጋር ነው የምሰራው። ከሌላ ዜጋ ጋር የምትሰሩ ልጆች ይሄን ነገር ታውቁታላችሁ ብዬ አስባለሁ። አዎ ታውቁታላችሁ፣ በጣም ነው የምታውቁት። እኔ አሁን ከሌላ ዜጋ ጋር ነው የምሰራው ነው። ምንም ቢፈጠር ጠዋት ተነስታ ምንም አይነት ስራ አትሰራም። ሻወሯን ትገባለች፣ ትጥብጥብ ብላ ትመጣለች፣ መታ ተቀምጣ ቁርሷን በልታ ስንት ሰዓትም ይሁን እኔ አርፍጄ ምናምን የተነሳው ቀን ሰዎቹ ይጮኻሉ ብዬ እንዴት እንትን እንደምል በቃ ስራ ሳልጨርስ ምግብ አልበላም። በቃ ቶሎ ነው የምሰራው። እሷ ግን ምንም ቢፈጠር ሰዎቹ ቢጮሁ ምንም ቢፈጠር ቅድሚያ ተነስታ ቁርሷን በልታ ውሃዋን ጠጥታ ከዛ በኋላ ወደ ስራዋ ነው የምትገባው። እኔ አንዴ ሳልበላ ማርያምን እሷ ሁለተኛ ትበላለች። እኔ አንዴ ሳልበላ እሷ ሁለተኛ ትበላለች። እኔ ቀርፌው ነው፣ እኔ የነበረብኝን ችግር እኔ ቀርፌው ነው። አሁን እኔም አየው ከእሷ እናቴ ጠዋት ተነስቼ ተጣጥቤ ሸዋሬ ምናምን ከወሰድኩ በኋላ መጥቼ ቁርስ ሰዓት ቢረፍድም ባይረፍድም ቁርሴን በልቼ ነው ስራ የምጀምረው። ምክንያቱም ቅድሚያ ለራሴ ነው ቦታ መስጠት ያለብኝ። እኔ ለራሴ ቦታ እኔ አሁን ዛሬ ላይ ስራ ነው ብዬ ዛሬ ላይ መጡብኝ ችግሮች በስራ ምክንያት እኔ ሳልበላ ጨጓራ ህመም ይሆናል። ብዙ ተጓዳኝ በሽታዎች ቢመጡብኝ ነገ በስተርጅና ላይ መቋቋም አልችልም ያን በሽታ። ምክንያቱም ለራሴ ቅድሚያ አልሰጠሁም። ቅድሚያ ለስራ ስል ነበር። በእራብ የሚመጣ በሽታ ቢመጣ እንኳን እንትን ማለት አልችልም። ግን ቅድሚያ ለራስ ነው የሚሰጠው። ቅድሚያ ለራሳችን። እኛ ካለን ሁሉም ነገር አለ። ጤና ካለን ሁሉም ነገር አለ። እኛ ዛሬ ላይ 20 ሪያል እና 50 ሪያል አውጥተን የሆነ ነገር ለመጠቀም እንዴት እንደምንሆን እኛ እናውቀዋለን። ግን የሆነ ሰው እዛ ኢትዮጵያ ላይ ተቸገርኩ እንዲሆንኩ ቢለን 50 ሺህ እና 20 ሺህ ብር 30 ሺህ ብር ከዛም በላይ ነው የምንሰጠው ለዛ ሰው ማለት ነው። ስለዚህ ውዶቼ ቅድሚያ ለራሳችሁ ስጡ። ማርያምን ቅድሚያ ለራሳችሁ ስጡ። ምክንያቱም ሁሉም ሰው የራሱ ህይወት ሩጫ ላይ ነው ያለው። ይሰጠኛል ብለሽ በፍጹም እንዳታስቢ። ቦታ ለራስሽ ራስሽ ቦታ መስጠት ያለብሽ እና ለዚህ ቤት አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ አግዙኝ። አዲስ ጀማሪ ነኝ። እወዳችኋለሁ።